ሸጠችው ማለት ነው። አዝናናል ፈታ ያረጋችኋል ብላችሁ የምታስቡትን ቪዲዮ ሜንሽን ማድረጋችሁን እንዳረሱ እየገባችሁ ደግሞ ፔጁንም ሰብስክራይብ ፎሎ ያረጋችሁ ከኛ ጋር ሁኑ። አበጆችሽ ደባብሹ የታመመውን ፈውሽው። አቤት አቤት ሌላ ነው ሌላ ጨዋታሽ ሌላ ጭፈራሽ ቀብድ አስገባ ብሎ ቤቱን ብዙ ሰው ወዶታል። አሁን ሌላ ሰው ሲያከራዩ በቀብድ ላፕቶፕ ስማ ዋጋው ተመችቶኛል፣ ግን ግቢው ትንሽ ጭር አለብኝ። የ15 ብር ደሞዝተኛ በ5 ብር ቤት አግኝቼ ለተጨማለቃለ እካካ አናገር ልንገር፣ በዚህና በዚህ ያሉትን ባዶ ቤቶች አያቸው ያንተ መሀል ላይ ነው። ሁለቱም ጋር ቺካ አከራይልሃለሁ። በ5 ብር የቤት ኪራይ 50 ሴንት ነው ማድረግ። ቀርቀቦ በቀርቀቦ ተሰልተለ እንደና እሱ ነው ደላላ እንዴ ነው ቆየብን። በጣም አንገታ ሰበረ ቦታ ማይሲዘው እሱን እንትን እያልኩኝ የኛን ታገኛ አደራ ነው ያገኘሁላችሁ። ቤት ነው ውጪ ነው የሚኖሩት ሰዎቹ፣ አሜሪካ ነው የሚኖሩት። ባለ ሁለት መኝታ ማን ነው ውጪ ከውስጥም ከውጪም ኪችን ያለው ሰው እንግዳ ከመጣባችሁ ከውጪ ብዙ ክፍሎች አሉ። ታዲያ ሲሄዱ ሰዎቹ አማኞች ናቸው። ጸልየው ባርከውት ነው ቤት ያለ ነው። ታዲያ ከማን ጋር ነው የምትገባው? ከሷ ጋር ነው የምንገባው። ከሷ ጋር ቤቱን እንዳልኩ ተጸልዩበታል። አሪፍ ቤት የጸልዩበት ቤት እንዴት ሰይጣን አስገባል? ተረጋጋ። ለአንተም ቢሆን እኮ ከሰው ጋር ብትገባ አይሻልም? ከጋኔል ጋር ትገባለች። ትተዋወቃላችሁ? ይኸውልህ ፍቅር የሆነ ጓደኛ ነበረው አፈቅርሻለሁ ምናምን ያለ። ኦኬ የሱ ጓደኛ መላኩን ጓደኛ ነበረው። የ4 ዓመት ፍቅረኛሽን ይኸውልህ ለቅፋው ይኸውልህ ስቶ ሰውየው ለ4 ዓመት ተበድዬ ይቅርታ አይደለም የሚለውን የፀሐይን ዘፈን በየጎዳናው እየዘፈነ ነው። ነቅሏል። ቺታ አድርገሽበት ነው ጭራሽ። ቺታ አታደርግም። እሺ ሆቢዋ ነው ታለንቷ ነው። ይኸውልህ ቺት የሚያደርገው ሰው ሲሳሳት ነው አንዴ ሁለቴ። እሷ እኮ አትሳሳትም። የዕለት ተዕለት ተግባሯ ወስላታ ነች። ወስላታና ሰይጣን ቤት ያላስገባም። በጣም ይቅርታ። 3-4 ሰፈር ይሄድኩ ሁሉም ቦታ ያውቁሻል። የት ላስቀምጥሽ? ምን ይሻላል? ኦኬ የታወቀች ናት ማለት ነው። አንተ በጣም አላውን ተመርምራ ራሷ ማንም ሰው ቁማር በልቶኝ ያውቅ አስማተኛ ኪሊማንጃሮ ይባላል። ልጅ ይመቸኛል። ጸዴ ልጅ ፍቅረኛ ነች? ፍቅረኛ ነች ወይ? አዎ በጣም በፈለከው ብርና ፍቅረኛ ከሆነች ያለ ምንም ንክኪ ሳልነካት አስማታለሁ። ምን ይላል? ፍቅረኛ ናት አስማትም እና ሲሰው 200 በኋላ መልስልኝ። የለም ምንም ችግር የለምና ሳትነካት ነው። ሳልነካት ምንም አይነት ንክኪ ሳይሆን ችግር የለም። ለፍታታል በልቻለሁ። ወላሂ አይደለ የኔ ፍቅር ድጋሚ ተጫወትና ብዙ ብር እንብለው። ና ኪሊማንጃ you get it ጆሲ በጣም ጎበዝ ነው። ሁለተኛው ሰው ያለችበት ቦታ አልደርስም። ጋሽ ያጥመቻለሁ። ይቅር ይበሉኝ ጋሽ ያጥመቻ ሁለተኛ ያለችበት ቦታ አልደርስም። እንዴ ሽጉጥ ለኔ ሽጉጥ ለኔ። ተረጋጋ። እኔ ላውራ ነው። ይሄ አማርኛ ፊልሞች ላይ እንደምታያቸው የልጃቸው ዴት ስትደረግ ልጁን የዳውን ልጅ ሊገሉ እንደሚመጡ ባለሀብቶች አባት አይደለም። እኔ ተማርኩ ነኝ ጋሽ። እውቀትና ሀብት አንድ ላይ ደስ ይላል አይደል? ደስ ይላል ጋጂ። እኔ እኮ እንደዛ አልመሰለኝ ሊገሉኝ መስሎኝ እኮ። እኔማ ላቅህ ነው የመጣሁት። ልጄ ማንን ወዴት እያደረገች ያለችው? እሺ በልቶ ጠግቧል ወይ? እካካም ነው ወይስ አይደለም ወይ? እሱን ማወቅ አለ። ተምሯል ወይስ አልተማረም? እሱን ማወቅ አለ ነው እንዴ ጋጂ? እና አንተን ከልጅነት ለማወቅ ግዴታ ስለሆነ የት ነው የተማርከው? ልጄ እንግዲህ በወር 300 ሺህ ምናምን እየከፈልኩ ነው ያስተማርኩት። አንተ ነው የተማርከው? ኢትዮጵያ ትቅደም። እዚህ ትምህርት ቤት ነው ትቅደም። አዎ እንዴ ከቤት በቡፌ ወንበር እዚህ ጋር በኮዳ ውሃ ምናምን ይዛችሁ ሄዳችሁ ተማራችሁ? እንዴ ቤት ከነሱ ጠረጴዛ ከናንተ እዛ ነው የተማርከው? ይሁን እሺ። I heard that your name is ብሩ። ብሩ እንደሆነ ስም ሁኔም ጁታት አባትህ ነው ብሩ ያለ? አባቴ ነው ያወጣልኝ ብሩ ብሎ። ወጣትነቱን ያለ ብር በመጠማት አሳለፈ። በአንተ ሊወጣ ብሩ ብሎ ይሁን። እሺ ሌላ ስምም አለኝ እኮ እናቴ ቤት ውስጥ እኮ ፍቅር ያሸንፋል ብላ እኮ ነው የምጠራኝ። አሸናፊ ነው እኮ። ድህነትን እኮ ነው በአንተ ስም ነው አይደለም የሚዋጉት? እንዴ ጋሺ አይደለም እንደ ሌሎቹ ሀብታም ሰዎች አይደሉም። እኔ ላወራ ነው የመጣሁት። እንዴ ጋሺ እንዴ ሰፈሬ ድረስ መጥቶ ያቀሉኛል። እንዴ ጋር ማቅለል አይደለም ለካካም ነው አይደለ? አዎ ዳህን አይደለ? ቅንቅናም ነው አይደለ? ይኸውልህ ኃይል መጠቀም አልፈልግም። ልጄን ተዋት እሺ። ተጠቀሙ ጋር ቢገሉኝ ይቻላል። ይግደሉኝ ጋር ልጄን ተዋት። ከዚህ በላይ ግድያ የለም ጆሲ። ብቻ ነው
ምንድን ነው የመሾትን ያለ መረሸን አለበት። ባይዛውን ስንት ፎሎወር ነው ያለሽ? እየዞርሽ ነው አልነግራቸውም። ከመፖስት ፕሮግራሙን መቀጠል ረጋተኝና እናትዬ ምን ሆነሽ ነው? አብዩል ኃጢአት አልገባም። አንተ በተናገርከው ስቃይ እኔ ኃጢአት አልገባም። አብዩል ይቅርታ አድርግልኝ። ምን ሆነ ነው ግን ያመለጠ በርፍ ያለ እንዴ? አብዩል በጣም ተናጋሪ ነው። በጣም እውነት ሞራል የሚባል ነገር አለ እኮ። እሱ በጣም ነው የሚገርመው። ቂት እንደሚመጣለት እኮ ንግግሩ ምኑ ይመች። የኔ ተሰበረ ነው መሰለኝ። የኔ ተሰበረ ኢሞሽናል ዳሜጅ ወይ የኔ የሰበረው ነው መሰለኝ። የእውነት አንተ እንዴት ነው የሚያሳዝነው? በጣም ጌታታታ ደንግዋታላ በድራ ጀርባ ዝለነ ዘማ የኔ መገረ በርሱ ተደርቦ ጀርባ አለ። በነገራችን ላይ ማለት ነው ይቅርታ አድርግልኝና በእንደዚህ አይነት ነገር ሪያክሽን የሚያደርጉ ሰዎችን በጣም እቃወማለሁ። እንደውም ማለት ነው እቃወማለሁ ስልሽ አንደበት ያለው መጽሐፍ ቅዱስ አንደበት ያለው በተቃላ እግዚአብሔርን ያመስግን መዝሙር ነው። አራቀን እና ይቀርባል በዙማ መስሎ አላየሁትም። ፈኒ ፈጥረ ብዬ ስላሰቡኝ ነው እንጂ የእውነት አላየሁትም። አንደበት ያለው በጠቅላላ እግዚአብሔርን ያመስግን ነው የሚለው። በምንም አይነት አይ ነው እንዳ አይነት ገባው አይ ነው ምንም ነገር አይቀርም ሲለቀው ምንም ነገር አይቀርም። እሺ እኔ እንትን እላለሁ እና እግዚአብሔርን በየትኛውም ቋንቋ በየትኛውም ነገር በየትኛውም ሪያክሽን እግዚአብሔርን አባትህን ማመስገንና ማክበር ነው ያለው። ያ ነው የሽጓ አይዋ አንድ የስንሳቱ ነው በይ። ኧረ እኔ እንጃ አንተ እየቆማብኛል። አማ ታስበጃት ታዲያ ሆነሽ ነው አስበጃት። ነውራም በዓለጌ አታ በዓለገ ህዝቢ ከዚህ በላይ ሰርፕራይዝ የለም። አይመጣም። ወይኔ ዘመበላትማ የዘንድሮ ፈጣሪ እኮ በቃ ወዲያውኑ እኮ ነው እኮ መልስ የሚመልስልህ። በቃ ትደውልልኝ። በአሁኑ ሰዓት ማንንም ማናገር አልፈልግም። እንዴ ምንድነው ይሄ ልጅ እንደ ሸዋርማ ተጠቅልሎ የተኛው? ብራዘር ሸዋርማው የጾም ነው ይፍስግ አፍቅሮ። እሺ አንተ ልጅ ቢያንስ ከማይናገረውን ብላ። በቃ መብላት ስለማልፈልግ ነው ማየ። በቃ አታስጨንቁኛ። ምንድነው እንዴ? አምጪ እኔ በለዋለሁ። ረሃብ ሲቆላው ተነስቶ ይበላ የለ። አምጪ ለኔስ። ግን ይሄ ልጅ ፍቅር ሳይዘው አልቀረም። እንደው ራሱ ነው በቃ ይዞታል። ፍቅር ቆይ አንተ ለሴት ነው እንደዚህ የምትሆነው? ይኸውልህ ሴት ልጅ በባህሪዋ ቆፍጠን ስትል ወንድ ስትሆን ነው። ከዛም ባለፈ ደግሞ አንዳንድ ስታጠጋት ነው የምትወድህ። ይኸው እናትን እኔ 3 ነገር ብቻ ልጋጓን ስላት ፍቅሯ የዛ ጊዜ እንዴት እንደሚጨምር አሳዩ። በእናትሽ በፌሮ የመተውሽን አሳዩ። አይ እንግዲህ ጉራውት ጀመረው ታዩ። ግን እውነቱን ነው እንደሱ ሰክሮ መጥቶ ልጥፍ ያደረገኝ ቀን ፍቅራችን ሲጣፍጥ ነው ጥቅፍቅፍ ብለን ለጥ ነበር። እና አሁንም ቅፍቅፍ ብለን እንድንተኛ ላጣጋሽ እንዴ? እዚህ ቤቶች እንዴት አመሻችሁ? ግቢ ቡጡዬ ግቢ። ሲበሉም ሲጣሉ ማድረሳ ላይ ነው የደረሽው። ግቢ ቁጭ በይ ቡጡ። አረ ኮሎኔል በቃኝ በእውነት አሁን በልቼ ነው የመጣሁት። ምን ነው የዘንድሮ ልጆች ደግሞ ስታፈቅሩ ነው እንዴ አንበላምቱት እንዴ? ይሄም እንደዚህ አሁን እምቢ ሲል ነበር እንዴ አፍቀረው ነው እንዴ ተጠቅልሎ የተኛው?
እንዴ መታ ይኸው እየነገርኩት ቆፍጠን በል እያልኩት ቡጡ አይሰማም እኮ። ኧረ አይ ቡጡዬ እንዳታረጋም ባለፈ ለማለት ስታጣጋ ይኸው እናትን እኔ 3 ተከርብቼ ልገባ ስላት ፍቅሯ ይዛ ጊዜ እንዴት እንደምጨምር ወለፋት ወለሬ ገደልካት? አዎ ጸጥ ብላለች አባዬ። አሁን ትወደኛለች ያልከው ልክ ይሆናል። ወይኔ አንተ ውሼ ሰው ጉድ አደረከኝ። ና ሞከር አይንህን አታየም? አይንህን አታየም? ትማታለህ። ቀልደኛ ደደብ ለእለስ ይጨርሳል። ተዋስ መቼም አንተ በሄድክበት መንገድ ተመልሳት መጣ። ኦ ማይ መቱ ምናምን የሚባለው ኧረ አይመጣውም ከና ማለት ነው። አይመጣውም እንክብካቤ ነው እንጂ ቤት ምናምን ቤት ማንቺ ከደኝ አይኑን ደግሞ መድኃኒዓለም እንዴ ማትዛለ እንዴ እኔ የሆነ ሰው አምሮ ወጥቶልኛል፣ ግን አላወራም። አራውራ ባለፈው ማነዛው ጋር የቀረበው መላጣ ሰውዬ ያ ሳክሳሙ አይመስልም? አዎ በጣም እሱ ከባድ ሰው ነው። አንተ ዋር ነው የእውነት በጣም ዋር ነው እሱ። ሁላችንም ነው ያከሰን ጋር እሱ አይመጣ እንደዚህ ደግሞ አይሆንም በዚህ Signal. እናቴ ይመችህ። ማናት እንጂ ማናት እንጂ ማናት? ማነው ደግሞ ፎቶ የምትልክልክ? ሴክሲ እቺ ልብስ ቤት ሻጭ ናት እና ልብስ ላንቺ ልገዛልሽ ፈልጌ ማለት ነው። ለብሰሽ ላኪልኝ ብዬ ለብሳ ፎቶ ላከችልኝ። ውይ ነው እንዴ? ተወጇለሽ ልብስ እንዴ ትገርሞ ራቁቷነት እኮ ሸጠችው ማለት ነው። ሸጠና እውነት ነው ሊሆን ይችላል። ምን ይታወቃል? ሊሆን ይችላል። ተረዱት፣ ልቅ ተረዱት። ሸጣው ሊሆን ይችላል። ምን አይነት አረመኔ ነው? ምን አይነት እንዴት መጣልስ? ቆይ እንደዚህ ለማለት በዚህ ፍጥነት ሐሳቡ እንዴት መጣል? ከየት መጣልማ? ይመችል። ኧረ አጨብጭብ ያለው እኔ በበኩል አጨብጭብ ያለው ሌላ ታዲያ ይቻላል እንደዚህ ፋሚሊያንስ። እስቲ ሁላችሁም እየገባችሁ ኮሜንት ጻፉልን። አዝናናል ፈታ ያደርጋችኋል ብላችሁ የምታስቡትን ቪዲዮ ሜንሽን ማድረጋችሁን እንዳረሱ። እየገባችሁ ደግሞ ፔጁንም ሰብስክራይብ ፎሎ እያደረጋችሁ ከኛ ጋር ሁኑ። ያው ሁላችሁም እንግዲህ ብራዘር እንዳለው ነው ገብታችሁ ቪዲዮዎችን እያያችሁ ያዝናናል፣ ያስቃል፣ ቁም ነገርም ያስጨበጣል የምትሉትን ነገር እያያችሁ ኮሜንት አስተያየታችሁን ለግሱን።